ማንነት የለኝም። እኔም ደግሞ ደበድብሻለሁ አይደለም ያልኩት፣ ይቅርታ አስጠይቅሻለሁ ነው ያልኩት። እዚህ ጋር ነጥብ። ይቅርታ አስጠይቅሻለሁ በምን ምክንያት? ለምንድን ነው ይቅርታ የምልህ? ይቅርታ የምልህ ለምንድን ነው? ምን ስለተናገርኩ? ምን ስላልኩኝ? ይቅርታ የሚያስጠይቀኝ ማን ነው? አንተ ነህ እንጂ እኔን ይቅርታ ማለት ያለብህ እንጂ እኔ አይደለሁም አንተን ይቅርታ የምጠይቀው። ለምንድን ነው ይቅርታ የምጠይቀው እንዴ? ገና ባይዘዌ ዛሬም ደግምልሃለሁ ያልከውን መልዕክት እንሰማና የኔን መልዕክት አለክ። እሺ አይደለም ሴት ልጅን የሚመጣ ማንነት የለም። ወንዶችን ግን ቀጥቅጠን አሳይተናል። እዚህ ወጥ በነገራችን ላይ ጋይስ የዛሬ ኢንቦክስ የጻፈልኝ ጊዜ ምን እንዳለኝ ታውቃላችሁ? ልንገራችሁ፣ ምን እንዳለኝ ልንገራችሁ። የሰው ፖስት አላወጣም ታውቃላችሁ። እኔ ማለት ጀዋርን ጋይስ ያለኝ ልንገራችሁ። እኔ ያው ከጀዋር ጋር ምን አገናኝ? ሊያነካካኝ እኔ እኮ ጋይስ ስሙ ጋይስ፣ እኔ እኮ ጀዋርን ዲሲ ሂጄ ያንበረከኩኝ ዳልቻን ከሀገር ያባረርኩኝ እዮዳብ ጉቶን ሲያት ልጄ ያንበጫበጽኩኝ ሰው ከሴት ጋር ያንበጫበጽኩኝ ሰው ከሴት ጋር መመላለሴ ራሱ ታዘብኩት። እኔ ራሱ ከሴት ጋር መመላለሴ ታዘብኩት። በተለይ እንዳንቺ አይነቷ ጋር እኔ መልአክ ነኝ አላጠፋውም ማሽ እውነት መናገሬ ነው። በቃ ሌላው ይቅርባችሁ የዘባዘንኪው ማለት ነው ጋይስ። እኔ ሲያስፈራራኝ ኢንቦክስ መጥቶ ማለት ነው ጀዋርን ምናምን ዳልቻን ምናምን ይለኛል እና እኔ ከኔ ጋር ምን አገናኝ? አንተ ሰው ጤና የለም እንዴ? እዛው ራስን ቻል፣ አታነካካኝ። አንተ ሰው ጤና የለም እንዴ? ከኔ ጋር ምን ያገናኛል? እዛው ራስን ቻል። የት ነው ደግሞ ጀዋርን ያንበረከከው? አንበርክኮታል እንዴ ጋይስ? ራሱን የጻፈው እዚህ ላይ እኔ አላቅላችሁም። ጀዋርን አንበርክኬው አለ ጋይስ። አንተ ሲጀመር አጃቢ ባይኖር ሰዎች ባይኖሩ አንተና ሰርጀሪ ብቻችሁን ብትሆኑ ቀና ብላችሁ የምትሄዱ ሰዎች አይደላችሁም። ጥላችሁን አታምኑ። አንተም እኔ እኮ አላውራም ብዬ ነው እንጂ እኮ ኤርፖርት የገባ ጊዜ እኮ ያለ ቪዲዮ እኮ አለ፣ የተቀረጸ ቪዲዮ። ጥላህን እንኳን ማመናቀፍ እኮ እንዲህ እያልክ እኮ ይሁን። እኔ እኮ አላዋርድሽም ብዬ እኮ ነው ያራዳ ልጅ መችስታ ምናምን ብዬ እኮ ነው እንጂ እኮ እኔ ጋር እኮ ቪዲዮ አለች እኮ። ኤርፖርት ስትገቢ ዮናስ ተብለህ ስትጠራ እንዴት ቆሌህ እንደተገፈፈ የወንድ ልጅ ቆሌህ እንደዚህ ገፈፋ እንዴ ነው እኮ የሚባለው። የኢትዮጵያ ሕዝብ እኮ ብዙ ነገር ሳይሰማ ያለፈው ነገር አለ እኮ፣ እኛ ሰምተን ያለፍነው። የዛኔ ስትገባት እዚህ ላይ ስምህን ሲጠሩክ ኤርፖርት ላይ እንዴት እንደተሸማቀቅ እንዴት እንደደነገጥ ውስጥ እንትሎቹ ደህንነቶቹ ተቆጣጣሪዎቹ ሲጠሩክ ቪዲዮ አለ ባይዘው እና ጋይስ የዛን ቀን እንዴት እንደደነገጠ እንዴት እንደሆነ ላበላብ ነው እና